በእነዚህ ማህበረሰቦች ሙታን ከመቃብር ወጥተው የሚሳተፉበት ፌስቲቫል አለ። ይህም አስክሬኑ እንዳይበርደው ልብስ እንዲለብስ የሚደረግበት ስነ ስርዓት ነው። በማዳጋስካር የሚኖሩ ማላጋዚዎች ሙታን ሕያዋንና ፈጣሪን የሚያገናኙ ድልድዮች ናቸው ብለው ያምናሉ። በዚህ ምክንያት ማላጋዚዎች ለሙታን የተለየ ክብር የሚሰጡበት ባህል አምልኮታዊ ስነ ስርዓት አላቸው። ይህም ፋማዲያና ይባላል። ፋማዲያና የቃሉ ቀጥተኛ ትርጓሜ አስክሬን መገልበጥ ወይም ደግሞ ማገላበጥ ማለት ነው። በእነኚህ ማህበረሰቦች ዘንድ በየ5 ወይም ደግሞ በየ7 ዓመቱ ወደ መቃብር ስፍራዎች በመሄድ አስክሬኖችን ቆፍረው ያወጣሉ። ከዛም ቀድሞ አስክሬኑ ተቀብሮ የነበረበትን ጨርቅ በአዲስ ይቀይሩትና አስክሬኑ ተመልሶ ከመቀበሩ በፊት ድል ያለ ድግስ ይደገሳል፣ ይዘፈናል፣ ይጨፈራል። ፀሐይ ከመጥለቁ በፊት አስክሬኑ ቀድሞ ከነበረበት አቅጣጫ በተቃራኒው ተገልብጦ ተመልሶ ይቀበራል። ለእነዚህ ማህበረሰብ ስነ ስርዓቶች 2 መደቦች አሉ። በአንደኛው መደብ ያሉት ሕያዋን ሲሆኑ በሁለተኛው መደብ ደግሞ ሙታን ናቸው። ነገር ግን አንድ ሰው ሞቶ ስጋው በስብሶ አጥንቱ እስኪቀርና የመጀመሪያው ፋማዲያና ስርዓት እስኪደረግለት ድረስ ሕያው ሙትም አይደለም፣ መደብ የለውም። አስክሬኑ ስጋው ፈርሶ አጽሙ ብቻ ሲቀር የሟች መንፈስ ወደ አንዱ የቤተሰብ አባል በህልም ይገለጥና እንደበረደውና ልብስ እንደሚያስፈልገው ይናገራል። ይህኔ የፋማዲያና ስነ ስርዓት ይፈጸምለትና ወደ ሙታን መደብ ይቀላቀላል ማለት ነው። ስርዓቱ የሚፈጸምበትን ቀን የሚመርጡ አዋቂዎች አሉ። ስርዓቱ በሚፈጸምበት ዕለት ዘመድ አዝማድ ከያለበት ያለውን ገንዘብ ይሁን መጠጥ ይዞ ይመጣል። ቤተሰቡ ትልቅ ወጪ በማውጣት ትልቅ ድግስ ይደግሳል፣ ይበላል፣ ይጠጣል፣ ይጨፈራል። የሟች መንፈስም በተደረገለት ነገር እጅግ ደስ ይለዋል ብለው ያምናሉ። በመጨረሻም ፀሐይ ከመጥለቁ አስቀድሞ አስክሬኑ በአዲስ ጨርቅና ከተለያዩ ስጦታዎች ጋር ተጠቅልሎ ይቀበርና እስከሚቀጥለው ፋማዲያና ድረስ የሥርዓቱ ማብቂያ ይሆናል። እንደዚህ አይነት አስደናቂ መረጃዎች በየቀኑ እንዲደርሷችሁ ፎሎ ማድረግ እንዳትረሱ።